መጥቼ ነበር ቤትሽን አለሁኝ ብለሽልሽ ሳጣሻጣሁት ምን ሄሎ የኔ ፍቅር የት ነሽ? እቤት ነኝ ና ጉንጫ ያወጣም ሰንበር አይጎልም ቢሳ ምሩ እንዴ ፍቅር መቼ መጣ? ደህና ነሽ? ተሽሎሽ ነው የወጣሽው? ደህና ነኝ። ለምንድን ነው መሸሽኝ? መድኃኒት ነው ብሎኝ ነጭ ሽንኩርት ስለበላው እንዳይሸት ብዬ ነው። እሺ ይሄ ላንቺ ነው። በቃ ልሂድ፣ እደውልልሻለሁ። የለሽም እንዳላየው ያንቺን እንደፈለግሽ ሆነ አይቶናል። አዎ አይቶናል። ገና በሞታቱኝ ልቡ ከሚሰበር አይቶኝ ጥላኝ ብዬ ጨካኝ ሆንኩበት እኮ። ምሩ አይዞሽ፣ በቃ ስለምትወጂው እኮ ነው። ያለን እንዴት ሊሆን ነው? አይዞሽ በቃ አታልቅሽ። ምን ያስታውቃል ሰው የዋለበት ሄደው ሲያጡት እንጂ አለው ካለበት። ልጄ አልጨረሽም እንዴ? ጨርሻለሁ አባዬ። ምሩ አቺ ምሩ፣ ልጄ ጓደኞችሽ እየጠሩሽ ነው። አባዬ ውጣና ትመጣለች በላቸው። እሺ ልጆች ትመጣለች፣ ጠብቋት። ውስጥ ገብተን እንጠብቃታ። አይ እዚህ ጠብቋት፣ ትመጣለች። ምን አገባ አንተ? በጓደኛችን ቤት ዘበኛ እናስፈቅድ እንዴ? ምን አልክ ልጄ? እንዴት ነው የሀብታም ቤት መጠበቅ ያዋጣል? ዘብ መሆን ጠባቂ መሆን ልጄ ያዋጣል። እሺ መጣሽ? ዘበኛችሁ በጣም ተጫዋች ነው። በሉ እንሂድ። አይ አባዬ እወድሃለሁ። ምን አባዬ? አዎ አባቴ ነው። ለኔ ብሎ ነው እንደዚህ ጉስቁል ያለው። እናንተም ከኔ የምትወስዱት ገንዘብ የአባቴ ነው። እሺ ከዚህ በኋላ ላያችሁ አልፈልግም። ምን ሂዱ ከዚህ። ቃል ለገሰ በምድሪቷ ነፍሴ ተይ አትዘኝ። እንዴ ምሩ፣ እዚህ ምን ትሰሪያለሽ? ናፈከኝ እባክህ። ሚስቴ ብትወጣስ ኖሮ ትውጣ። ለኔት ሙሉ ስደውል አታነሳም፣ ቴክስቴን አትመልስም። ነይ በቃሽ፣ ከዚህ እንሂድ። ነይ ተነሽ። እንደውም አልሄድም፣ ገብቼ ነው የምገላግላት። ስርዓት ያዥ እንግዲህ። እኔ መዋዋስ ሰልችቶኛል። ከዚህ በኋላ ያለ መሆን እያወቅ ማፍቀር ደደብ መሆን ይሳዝ። አንተንም መሀል ቤት እያስጨነኩ ነው። እኔ ጨነቀኝ ብያለሁ። እኔ ግን ጨነቀኝ። አንተ የሞቀ ቤት ከሚስት ጋር ስታድር፣ እኔ ግን ባዶ ቤት ፍቅር፣ ብቸኝነት፣ ጸጸት ሊገለኝ ነው። እሺ እኔ ምን ላድርግ? አላውቅም። መቼስ ከሚስትና ከኔ ምረጥ ማለት ነውር ነው። እሷ ግን ፍቅሬን ነጥቃኛለች። ምሩዬ በቃ ተወኝ፣ በቃ ራቀኝ። ትዳሬነት ብትውጪ በለኝ። አዎ ውጪ ከህይወቴ። እኔ ማለት ትዳር ነኝ በለኝና መንገድ ይልቀኝ። እውነታውን ላለማየት አይኔን እንደጨፈንኩ ነው። አቁማ አይሱ ደግሞ ብዙ ነገር ያጠፋል። እሺ ምን አርጋልሽኝ? አንተ እኮ መነሻ መድረሻም አለ። እኔ ግን መንገደኛ ሆኜ ቀረሁ። ማረፊያ እንኳን የለኝም። መሀል ሰፋሪ አላሳዝንህ? እሺ የፈለግሽው ማድረግ ትችያለሽ። ነይ እንሂድ። ልቀቀኝ። ምኑን ላድርገው? ላፋት ልተወ? ሁለቱም እኮ ህመም ነው። ልክ ነህ። የሰው ቤት ውስጥ ገጥሎ ገብቶ ሰላም ነህ አይባልም። መልካም ትዳር። አስበይሺ። ልቀቀኝ። እንደዛ አመት ነስነሽ ሐዘን ለብሼ ጾሜን አድሬ ፍቅሬ አላስቀርሽም አላተርፈሽም የሆነው ላይቀር። ለምን ነበር አጣድፌ ጠራኸኝ? ናፍቀሽኝ ስለነበረ ነው። ገላይ ነበር ይናፈቅ አይደል? ምን ማለት ነው ደግሞ ይሄ? ከቀናቶች በኋላ እየደወልክ ነው እፈልግሻለሁ የምትለኝ እንዲህ ለመሆን ነው? እያወቅሽ ለመጣሽ ታዲያ አቀሪም ነበር? ምናልባት በአሁኑ የእውነት ናፍቄ ከሆነ ብዬ ሳስቅ። ቆይኒ ምንህ ነኝ? እንደምንድን ነው የምታይኝ? እሱንማ ታውቂያለሽ። አላውቅም። እንዲህ ግንኙነታችንን ለምንድን ነው ድብብቆሽ የምታደርገው? በቃ ለዚህ ነው የምፈልግሽ በለኝና እርሜን ላውጣ። እሺ እሺ ምን እንዳልሽው ነው። ብሽቅ ነሽ፣ አትረባም። አየሽ፣ እዚህ እንደሚሆን እርግጠኛ ነበርኩ። ደግሞ በጣም አምሮበታል። በይ አሁን ደውይለት። አንቺ እንደ ድሮ ነሽ ወይ ተለውጠሽ? ደህና ነህ ይዙ? ደህና ነኝ። እንዴት ነሽ አንቺ? ደህና። ዛሬ ከየት ተገኘሽ? ስልክ ያልጠፋብሽም እንዴ? አልጠፋኝም። ኧረ ማናት? ሄሎ ሄሎ
ወይዬ ምሩ አምሮ ባህል ደግሞ የታየሽኝ አትሽከርከር ቅርብ አይደለም አትራቂኝ ያልኩሽ ጠፋሽብኝ አይደል ወድጄ እኮ አይደለም እሺ ቢያንስ አንድ አግኝቼ ልቀፍሽ ኧረ እንደይሽ ጊዜው ሲሆን እንገናኛለን እወድሃለሁ እሺ ሄሎ ላትገባ እያንኳኳች ትሮጣለች ነይሽ ቶሎ በይ ውጪ ከብጄ ብቻ እንዳጥለኝ እሺ ቀስ ብለህ ኧረ አልጥልሽም እንዴ ኢሱ እንዴ የኔ ፍቅር መጣሽልኛ እንሂድ አይደል እሺ ቻው ብያት ልምጣ ልሂድ በቃ በኋላ ደውይልኝ እሺ ብቻዬን ጥላኸኝ ልትሄድ ነው እና ፍቅሬን ትቼ አብሬሽ ልጎለት እሺ በቃ በኋላ ደውይልኝ እሺ እቺ ጓደኛህ ግን ምንም አላማረኝም እንዴት ትወድሃለች ኧረ እሷ ልብ የላትም አታስቢ እስኪዲያውን ፈትነው ያልኩት ልቤ አልታደለም ባንተ ለመጨከም በቃ አልቻለም አንተ ምን አባሆነ ነው ስልክ ማታነሳው ከፍቅረኛ ጋር ሆኜ ነው ተዋወቃት ቃል ኪዳን በአካል ለመታወቅ ረጅም ጊዜ ፈጀብን አይደል እኔ ስላንቺ አውርቶ አይጠግብም ጓደኛዬን በፍቅር ብድል ታረጊው ነው አይደል ይሁኒ በቃ እንሂድ ግባ መጣው ትንሽ ላጫውታት እንጂ እሷ አስቴር ጆሬ ልታደማው አይደል ቃልዬ እና መቼ ነው በሰፊው የምንገናኘው ምትለይልህ ምሩ ምሩ ልቀቀኝ ወደዛ ልክስክስ ታሳዝናለሽ በጣም አጣፍጣለሁ አንቺ ልጅ ወዴት ነው የምትሄጂው መጣው እናቴ ሱቅ ደርሼ የማያውቁት ሀገር አይናፍቅ ሃይ እንዴት መጣሽ እናትሽ እንዴት ለቀቀችሽ ደህና ነሽ ቆየሽ እንዴ ከመጣሽ አይ አሁን ነው የመጣሁት ፊትሽ ግን ጥሩ አይደለም ደንግጬ ነው ምን ነው ምን አየሽ አይ እማ እንዳትቆጣኝ ነው እንዴ ሳትነግሪኝ እንዳትመጪ አላልኩሽም ነበር ናፍቀኝ ነው አንተ ግን ስላየኝ ደስ ያለህ አትመስልም ኧረ ደስ ብሎኛል አየሽኝ አይደል በቃ ቶሌጅ ትወደኛለህ ግን በጣም ደሞ እኔ ብቻ መጣራለህን ስም አገኘሁልህ እኮ ማን ይሁዳ 30 ዲናሩን ባልሰጠም የልቤ ዋጋ በቂ ነው ቻው እሺ ይሁዳ ምሩ ባለቤትሽ ግን ቆየ አዎ በእናትህ እንደው መጣ ፍቅር ታውቀው ጆ ኢዛና ውስጥ ነኝ ይቅርታ እንግዲህ ሰሞኑን ፍሪ ጊዜ ካገኘው ደውልልሃለሁ እሺ እኔም ካላስቸገርኩ ደውልልሻለሁ ኧረ አታስቸግረኝ ባልሽ ተጨነቀ መሰለኝ ግቢ በቃ ቻው በቃ ምን ሆነ ነው ጆ ምን ሆንኩ ደጋግመህ ደወልክ እና ደግሞ የት ሄድሽ ብዬ ነው ልሸኘው መሸኛኘቱ አስፈላጊ ነው አቤት አስፈላጊ ነው ወይ እየጠረጠርከኝ ባልሆነ የለም የሚያስጠረጥር ነገር አድርገሻል እንዴ በአንተ ላይ ለመወስለት ሀገሩ ሰፊ ነው አይን ስር ምንም አልሰራም እሺ ይቅርታ ግን አታምነኝ አምነኸኝም አታውቅም የምትወደውን ሰው መነው እሺ ካለዛ ግን ከአይንህም ከልብም እንዴት እንዳመለጠ አታውቅም ወይኔ ምንድነው ፍቅረኛ ይመታ ነበር ምን አየችን አዎ እንዴት ስትገባ አልሰማሃትም በሩን አዘጋኸውም ነው አንዳንድ ሰው እንደዚህ ነው ሲገባ አታዩም ሲወጣ ነው ፈራርሶሽ የሚወጣው እንዴት ዝም አለች እና በቃ ሄደች ማለት ነው
እኔ እንጃ መሄዱን ትሄድ። ምን አለ ግን ቢሆን ነገር አናቴን ብላኝ ብትሄድ። እንዴት ዝም ብላኝ ትወጣለች? ይሄ ውሻ እና ዝም ብለሽ መጣሽ? አዎ ዝምታዬ በደንብ ይቅጣው ይሁን። አይዞሽ በቃ አታልቅሽ፣ ቀረሽበት። ከቆምንበት ቦታ ቆሜ ማን ነው? አስባለሁ ቁጭ ብለን ካወጋንበት ቁጭ ብዬ ምንድን ነው? ምሩ እንዴት ማለት ለምን መጣ? ሚስት በቃ አልቻልኩም። ምኑን አልቻልክም? በስርዓት ሳልሰናበትሽ መሄድ። እንዴት እንደሆንኩ ነው ማየት የፈለግከው? እንዴት ስብርብር እንዳልኩ ምሩ መኖር እንደፈራው ነገን ለማየት እየታገልኩ እንደሆነ እሱ ነው ማየት የፈለግከው? ላገባ እኮ ነው። እና ልልበልህ የኔ ነብይ ሳልጨርስ ፍቅሬን በተነ ቤትህን ሰራ። ደስ ብሎኛል ልልበል። ይቅርታ ውጣልኝ ውጣልኝ። ምሩ ይቆጭሻል። ቢያንስ በደንብ ቻው በይኝ። ልቤን ስለምታውቀው ነው አይደል? ነይ እንደምነሽ ጠልቼሃለሁ፣ እውነት ጠልቼሃለሁ። እንደምነሽ ከተሰናበችኝ ከሄድ መልካም ትዳር ቆየሽ እጠብቅሻለሁ መች በዛ ሄሎ ወጥቻለሁ። ሩም ጠብቂ መጣው። በቃ ልሂድሽ። ይዙ ወይ ወደሃታል? ማኔ እኔ እኮ አንቺን ነው የምወደው። አትቀልድ ይዙ። እኔን እኮ ፍቅር አያቀኝም ምሩዬ። ታዲያ ለምን አብረሃት ትሆናለህ? ያው ጊዜ ማሳለፊያ። እኔንስ ትወደኛለህ? በጣም ወድሻለሁ የኔ ንጹህ ጓደኛ። እነሱ እንዳንቺ ቢሆንልኝ እኮ አብድላቸው ነበር። ለኔ አብደህልኛል እንዴ? እናሳ ይዙ ወይ ወድጄሃለሁ። እሱን ቀን በጉጉት ነው የምጠብቀው። የቱን? አንቺ ከኔ ፍቅር ሲይዝሽ ማየት። ከዛስ? ከዛማ ሌላ ሴት ትቼ አንቺ ጋር ሆናለሁ። እንዴት ነው? አምሮብኛል? አዎ። ቻው በቃ እደውልሻለሁ። እሺ። ፍቅር ጨክና ጥላይም በመሄዷ ሽለቷን ነው እንጂ ሳያዝን አይቀርም። ሄሎ። እሺ ደረሽ? አዎ እስካሁን የጉዳዮት ይበቃል። ዛሬ ግን እኔ ራሴ ነኝ ይቅርታ የምጠይቀው። እርግጠኛ ነሽ? አዎ ከሱ ውጭ እንዳልፈልግም። ወዳጁን አይወድም። ላገኝሽ እፈልጋለሁ። ለምን? እስከ ዛሬ ድረስ ላጠፋሁት ይቅርታ ልጠይቅሽ። ኧረ ልቤ ሚዛን አልባው ለቅጽበት ፈገግታ እማዬ አዲሱ ተከራይ ደስ ይላል። ደስ ይላል ማለት አመሉ ጥሩ ነው፣ ውሃ አያባክንም፣ ደግሞ ብዙ ጊዜ ውጪ ነው። ይሄ ሁሉ ደግሞ አንቺ በምን አወቅሽ? ኧረ አይደለም እኮ ደህና ዋላችሁም አይልም እንዴ? እኔ እንጃ። ይሄን ነው ጥሩ ልጅ ነው ስትይ ነበረው? ቆይ እስኪ ላውራው። ደህና አይመስለኝም። ነይ አርፈሽ ቁጭ በይ። ኧረ እማዬ እንዴ አሰሚኝም ማለት ነው? አቤት። እኔ ነኝ፣ ክፈትልኝ። ደህና ነህ? አዎ። ምን ነው? እማዬን አላየሃትም? እኔንስ ምን ነው ሰላም ሳትለኝ? ደብሮኝ ነው። ምን ነው? ሌላ ትምህርት መማር እፈልጋለሁ፣ ግን አቅሙ ያለኝ አይመስለኝም። ስንት ዓመት ነው ግን? በዚህ ሰዓት እንዲህ አይነት ጥያቄ አይከብድም? አይ ለማወቅ 24። አልሰማህም እንዴ? ከ25 ዓመት በታች ለሆኑ ዩኒቨርሲቲ ተማሪዎች የአንዱ $1000 የገንዘብ ድጋፍ በማድረግ ተማሪዎችን ሊያግዝ ነው። የምርሽን ነው? አዎ። በተጨማሪ ሙሉ ውጪ ተሸፍኖ የአቪር ኮስት ጉዞ፣ የፈጠራ ስራ የማቅረብና የሜንቶርሺፕ እድል አለው። ምን ማድረግ ነው ያለብኝ?
ያንጎ አሽከርካሪ መሆን ወይም ያንጎ የሚያሽከረክር ዘመድ ካለ ለምርጫ ተጨማሪ እድል ይሰጣል። እና እንዴት ልመዝገብ? አንቺ ልጅ ላንተ በኋላ እነግርሃለሁ። ለእናንተ ግን ሊንኩ ባዮ ላይ አለ። እሺ ይዙ የለም ልጠብቀው ይመጣል። አልሰማሽም እንዴ? ከሀገር ወጥቷል እኮ። እሺ ጥሩ ጊዜ አሳለፍን አይደል? በጣም እደውልልሻለሁ። በቃ ይዙ። አቤት ምህረት። ደህና ነህ? ደህና ነኝ። ጠፋህብኝ እኮ ስልክ አታነሳም፣ መልሰህም አትደውልም። አልተመቸኝም ነበር። አንድ ደቂቃ ለኔ ታዲያ። የኔ ፍቅር ቁልፍህን ቦርሳዬ ውስጥ ረስተህ በምን ልገባ ነበር? አመሰግናለሁ። ሰላም ሰላም። ትንሽ ቆይቼ ልሂድ አይደል? መንገድ ዝግ ነው መሰለኝ። እሺ ነይ ግቢ። በቃ እደውልልሻለሁ። በቃ እኔ ሻወር ልውሰድ። ወረሰብ ሰሚዓስ ብስቅታ ክጭንቅ ርእያ ባህሪው ብዙሕዩ ናይ ወዲ ሰብ ነገር አግሪሙኒ አነ እንዳፍቀርክዋ። ጨረስክ? አዎ የኔ ፍቅር። ስልክህ ቴክስት ነው መሰለኝ፣ ጮሆ ነበር። ምን ነው? ምንም አታስብ፣ አላየሁት። ስልክህን አልነካውም። አረ መብትሽ እኮ ነው። በቃ ሊዳውን። ቆይ እንጂ እራት እንበላለን ተባብለን አይደል እንዴ? አስቸኳይ ነገር ገጥሞኝ ነው። በቃ እንደውም ተነስቼ ልልበስ፣ አብሬ እሄዳለሁ። አብረሽ ልትሄጂ? ረቂቅ ባላዊ ነጠላ ምነው ከመሸ መጣ ቀኑ ካለ ማን ነው? እጄ ቄጤማው ደርቆ ሾካ ምንድን ነው? ሸሚዜን ለምን መጣ? ቀለበትስ? ፈታዋት። እየቀለድክ ነው? እውነት? መቼ? ለምን? እሱ አይጠቅምሽም። ነይ ቀፊኝ። ምን? አሁን ያንቺ ነኝ። ደስ አይልም? አይልም። ውጣ ማለት መጀመሪያ እኮ ጠብቄ ነበር ሁሉን ትተህ እኔን መርጠህ እንድትመጣ። ይቅርታ። እዚህ ተቀምጬ ያለሁት ያንተ ባጣ ቆይኝ ነው የምመስለው? በየፈለግከው ኖረህ ደክሞ ስትመጣ መቀበል። እኔም እኮ ህይወት አለኝ። ትወጂኛለህ እንዴ? እወድሃለሁ፣ ግን ያልሰበርኩትን የመጠገን ግዴታ የለብኝም። አቦ ውጣ፣ በእናትህ ውጣ። በስታደርግ አንተ ስትሞሽ ሰርግ ላይ ነበርኩኝ ደስታህን ለማጅብ አኒቨርሰሪ ለማክበር ይሄ ሁሉ መከራ። 3 ወር እኮ ሆነን ምንስ በሆነለት። አይ እንግዲህ ፈጣሪ ይርዳሽ፣ ቀርቶ ጉድ እንዳያርግሽ እንጂ። ማርተኛ በቃ መጣቻው። እየጨረስኩ ነው። ና ግባ ይዙ። አይዝ ይሆናሉ። ምነግርሽ ነገር ነበረኝ እኮ ግባና ውስጥ እናውራ። ሀናን አገኘኋት። ይቅርታ አለችኝ። ታረቅን። ሀና ከኔ በፊት የነበረችው ፍቅረኛ? አዎ። እና ይቅርታ፣ ወደ እሷ መመለስ አለብኝ። እየጠበቀችኝ ነው። እኔስ ገና ትንሽ ጊዜያችን ነው። ያለኔ መኖር አይከብድሽም። መልካም ሕይወት። ተጠንቅቀ አትማኝ፣ አትናገር ክፉ ነገር። እስኪ አትማኝ። ቆየ ሰውን ልጅ ፍቅሬን ስላጣበቅሽኝ አመሰግናለሁ ተብሎ ይኬዳል? ትዝታን ታራ አድርጎ ይቅርታ ይባላል? እግረ መንገዴን ነው ያገኘሁሽ ይባላል? ምንድን ነው የምታወሪው? ምሩ የበራሁት አልቀረም ዛሬ፣ አላቆምኩህም ከመሄድ ፍቅሬ። ለምንድን ነው ግን የባልኩሽ ቁጥር የምትመጪው? ስለምትናፍቀኝ። እንዳትሰለችኝ ግን እየፈራው ነው። አስጨነኩ እንዴ? ሳይሆን አንዳንዴ እምቢ በይኝና ትንሽ ልልፋ አይመስልሽም? እሺ እምቢ በይኝ ያልኩሽ። እሺ ነገ ትመጫለሽ? ደስ ያለኝ እንዴ። ቆይ አንቺ ልጅ ሌላ ህይወት የለሽም እንዴ? ህይወት ይሆናል እኮ ሌላ ህይወት ምን ያደርግልኛል?
ወይ እኔ ፍቅር ወጣ ልወጣ ነው። እሺ ቶሎ ነው። ምን ነው ልታለቅሺ ነው እንዴ? እኔ አረ እየጠበቀች ነው። እሺ በቃ ለባብሰሽ ውጪ፣ ቁልፍ ሱቅ አድርጊልኝ። እሺ ይዙ ወይ እወድሃለሁ። እሺ ከምትጠብቀኝ ግን አይበልጥም። አይ ህይወት መኖር ስንሽ አምባችን መውረዱ ግድ ይላል። መድከሚያ ሳዘነኝ ላልተዋታ ፍቅር ከሚያ ሳዘነኝ ላልተዋታ ሄሎ ምሩ። አቤት ማን ልበል? ታያ ስልኬን ረስተሽው አይሆንም መቼም። ማለት ነው ማን ልበል? ድምጼንም ረሳሽው? ልዘጋው ነው። እሺ ኢዛና ነኝ። ከየት ተገኘ ዛሬ? እቤት እኮ ማዘር ጋር መጥቼ ወክ እያረኩኝ በፊት የምንገናኝበት ቦታ ስደርስ ትዝ አልሽኝ። ምንድን ፈልገህ ነው? እንደ በፊቱ ነን ማለቴ ደህና ነሽ? ድምጽሽን ስለሰማው ደስ ብሎኛል። ደህና ነኝ። አልናፈኩሽም? ልታየኝ አትፈልጊም? ስተቴን አልደግምም። ቻው። እሺ ይቅርታ አትዝጊው። የምር ግን ደህና ነሽ? በጣም ደህና ነኝ። ሁሉን ትቼ ረስቼ እየኖርኩ ነው። አይ አልችልም። አንድ እድል ስጪኝ፣ ሁሉንም ነገር ላስተካክል። አንድ እድል ብቻ። ያለኝን እድል በሙሉ ሰጥቻለሁ። ምንም የቀረኝ የለም። ከዚህ በኋላ ከቻልክ አትደውልልኝ። እሺ ምሩ፣ በእናትሽ እንዳዘጊው። የምር ታስፈልጊኛለሽ። አንተን ያማሸለ አንተን ያማሸለ ምሩ ወይ የሆነ ነገር ልንገርሽ? እሺ ቺታ አድርጌብሻለሁ። አውቃለሁ። ምን? አይገርምህም? አዎ አውቅ ነበር። እንዴት ማለቴ? መቼ? ያደረክ ቀን ማታ። ታዲያ ለምን ዝም አልሽ? ስህተት ከነበረ ብዬ። አንዴ ብቻ እንዳልሆንም አውቃለሁ። እና አሁንም እያወቅሽ ነው ዝም ያልሽው? በምታደርገው ነገር ደስተኛ መሆንን ስላየው ዝም አልኩ። ቆይ አትወጂኝም እንዴ? ከምታስበው በላይ እወድሃለሁ። ታዲያ ለምን አልተናደድሽ? መናደድ? ምናልባት ከወደድከኝ እድል ልስጥ ብዬ ነው የቻልኩት። እወድሻለሁ። አውቃለሁ። ለዛ አይደለ ሌላ ሴት ጋር ሄድከው? ምሩ እባክሽ በዝምታ አትቅጪኝ። እሺ ይቅርታ ካሳዘንኩ። በቃ ፍታኝ አታንገላታኝ። ፍታኝ በቃ ፍታኝ 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 በቃ ፍታኝ አታንገላታኝ። ምህሩ ኢዛና አትቀልጂ ማርያምን። ወይኔ ልቤ። ልጥራው ታናግሪዋለሽ? ምን? ኧረ ተይው ህይወቱን ይኖርበት። ያወጣልሽ ተገላገልሽ። ቆይ ናፍቆኛል ስትይ አልነበረ እንዴ? በጣም ናፍቆኛል። እና ሰላም አትይውም ነበር? አልችልም። ለምን ግን? እኮ ደግመሽ አታዩም። አዎ ለትናንት እንጂ ለነገ ይሩቅ። ከትናንትና ከነገ የቱ ይቀርባል? እንደ መንገዱ ነው ይላሉ። ማለት በትዝታ በኩል ከሄድሽ ትላንት፣ በተስፋ በኩል ከሄድሽ ነገ። አንቺ በየቱ ነሽ? በትዝታ። ለየለኝ ፍቅርሽ እንዳሳብደኝ። አክሱምን እዚህ መጥቼ ሳያት ምንም ያልተቀየረች ምንም ያልሆነች ትመስለኛለች። ያው ሰማይ፣ ያው ንፋስ። ሰማዩ ስር ያሉ ሰዎች ግን ተቀይረዋል። እኔና አንቺም ተለውጠናል። ታስታውሳለህ? የዛሬ 4 ዓመት በፊት እዚህ ቦታ ቁጭ ብለን የምናወራው ስለ ምርቃታችን፣ ስለ ስራ፣ ስለ ሰርጋችን ነበር። አሁን ግን የምናወራው ስለ ማንነታችን ነው። ስለ ጠፉብን ጓደኞቻችንና ስለ አጣነው የባከነ ጊዜያችን ነው። ትራየኒ ብዛዓይነይ ስኺላ ትራየኒ ብዛዓይነይ ስኺላ በይና ትዛረብ ተማርር ዕድላ ከምቲ ዝሓስብኩም ውድያታት። ጦርነት ማለት ያሸነፈውም የተሸነፈውም እኩል የሚያለቅስበት ጨዋታ ነው። ማንም አያተርፍም። እስኪ ደበና ኬድካ እንዶ ይዕል
تلاغني دبنا كده ليلى غزانا اجخ بلا ድል ማለት የሰውን ህይወት ማትረፍ ነው። ድል አድራጊም የሰውን ህይወት ያተረፈ። ጦርነት ትርፉ ባዶነት ብቻ ነው። اجخ بلا نزاتي كندخ እንዳይኩን አንተ ግን ለምንድን ነው አይኖችን እያየ ማውራት ያቆምከው? አይኖችሽ ብዙ ጥያቄ ይጠይቁኛል። እኔ ደግሞ መልስ የለኝም። حكي خرملي نقوداي تبتح كنا قتقتلي የኔ ጥያቄ እኮ አንድ ነው። እንዴት ነህ? ያ የዋው ግጥም ይጽፍልኝ ሲሳየት አለ يحدثكو حماقا خيسمع ግጥም ምህሩዬ እዛ የነበረው ቃል ሳይሆን ጥይት ነው። እጆቼ የከረሙት ከብዕር ጋር ሳይሆን ከብረት ጋር ነበር። እንዴት አድርጌ አይንሽን በአይኔ እጅሽን በእጄ ለያዘው? فانا تحلولا بجا خادبنا كير كان دو يعلنا እኔ እኮ ያው ነኝ፣ እወድሃለሁ። ችግሩም እሱ ነው። አንቺ ያው ነሽ፣ እኔ ግን ተቀይሬያለሁ። እኔ ውስጥ የነበረውን ንጽህና በጦርነቱ ጭስ ተበትኗል። ባየሽው ነገርና በኖርሽው ነገር መካከል ትልቅ ገደል አለ። ያ ገደል ደግሞ እኔና አንቺ ለያይቶናል። ጦርነቱን ተወውሲስ፣ ጦርነቱ አልፏል እኮ። ለዓለም አልፏል። ለኔ ግን በእያንዳንዷ ምሽት ገና ይቀጥላል። አንቺ ደግሞ ሰላም ይገባሻል። አብረን ከሆነ አንቺን አቆስልሻለሁ። ይሄ ደግሞ ፍቅር ሳይሆን ስቃይ ነው የሚሆነው። ናፍቆት አለኒ ናፍቆትና የደይ በጃኻ ስምዓ አማና ለምን አወከኝ? ገላዋን አየሁት፣ ልቧን ግን ሸፈነኝ። እዚህ ሰፈር ፍቅር አይሸጥም መሰለኝ። ልኬት ነው መጠጤ፣ ልኬት ነው ቀሚሷ። ምን ሰክራለሁ ተንሱለጸሞት እያልኩት ዞር አንቺ ምን አመጣሽ ከመንበሩ ስናንቺዬ አረግ እንደምነሽ እስናና ዘመዴ እየዳየ እንደምነሽ እስናና ዘመዴ ምን እንደሰራ ይገድሉ የትኛው ትሻላለች? ደስ ያለው እቺኛው እንኳን ቢቸግር ነገር ናት። በላይ ይገርማ ስትር ስከተላት በጎን እያየች ለምን አወከኝ? ጨክናም ቢያለችኝ ደግነሽ እያልኩኝ በአንቺ ላይ ስመካ አንጀት የምትቆርጪ ጨካኝ ሴት ድንግልና ነው አለን ይሰጣኝ
አሁን ከመጣው ከሄደ ሁሉ ጋር አብራ እያደረች ከኔ ጋር ማለት ነው። ወድቆብኝ ምናልባት እድሜን ገፋሁት ስትሄድ ስከተላት አይዞህ